ብለሻል ቅድም። እስኪ እግዚአብሔር ያደረገልሽንና የሆነልሽን ዞረሽ መስጊድ አንተ ደግሞ ከፈተለታ ባለ ዘጋ አለሽ። የዛሬ 2 ዓመት አካባቢ ነበርና ልጄን ጸጉር ቤት አስገብቼ ከዛ መዝሙር ስሰማ ገባሁ። ከዛ መጨረሻ እዛች በሯ ጋር ነበር የተቀመጥኩትና እሷ በጣም አጎንብሳ ይጸልይሽ ነበርና እስጸልይልኝ ምናምን ስላት ኧረ እኔ እሱ ጸልይልሽ ኧረ እፈራለሁ አልሄድም አልኳት። ይዛኝ መጣች እዚህ ጋር። ከዛ ጫንቅና ሆድሽ ውስጥ ድግምት አብልተውሻል ምናምን ነገር አለ። የመጀመሪያ ልጅ 10 ዓመት ናት። ኔክስት እሷንሽ ማለት ነው። እምቢ አለ። የማንነት ምርመራ አደረግን። ምንም ነገር የለም። ከዛ ሄድኩኝ 2 ወር አልቆየም ተጸነሰች። ከዛ አላመንኩኝም። ለምን እኔ ሄድኩት ለሌላ ሕክምና ነበር። የማይሆን ጣን ሸተተኝ። ከዛ ስሄድ ደም ቮሚቲንግ አደረገ። ከዛ ደም ቮሚቲንግ አደረገ። ራጅ ምናምን ነገር ሲነሳ ከዚህ በላይ ነው ልጅ የለም አስተለኝ አራኬት መጥቶ አልኳት። ከዚህ በላይ ራጅ ተነሳው ማለት ነው። እርጉዝ ሴት ራጅ ክፍል በዛ በኩል እንኳን አትለፍ ነው የሚባለው። ከዛ እኔ እሷ እንዳለች በዛ በኩል አለፍኩኝ። ከዛ በኋላ ቲቢ ነው ሰርድ ስቴፕ የደረሰ ኒሞኒያ ሰርድ ስቴፕ ደርሷል። ኦልሞስት ሳምባ በቃ ወፍት ሰርቷል። ደም ነው ቮሚት ያደረኩት። ለ6 ወር የሚዋጥ የሳምባ ኪኒ በባዶ 3 ታቀቆሉ። ከዛ ኔክስት የሳምባው ኪኒ ምን ያመጣል? የነርቭ መዛባት ያመጣል። ጣቶች እንዲሊሉ ይችላሉ ፕላስ የነርቭ። ከዛ እርግዝናው ታወቀ። እሱ ላይ ምን መጣ? ግፊት። በቀን 5 ኪኒን እየወሰድኩኝ እግዚአብሔር። ከዛ 5ኛ ወር ላይ ሲደርስ አናቶሚ ስካን እናደርጋለን። አበበሽ ጎበናሪ ፈራሪ ፕራይቬት ሄድኩኝ። ከዛ በሱ ላይ አሉ እንደሱ ሆኖ ራሱ አናቶሚ ስካን ታይቶ ልብ ኩላሊት ምናምን ያለችበት የስፓይናል ኮርዷ ምናምን ካልሆነ እናወጣለን ተባለ። እሺ በቃ የሰጠኝ ጌታ። እኔ መድኃኒቱን አላቋረጥኩኝም። መድኃኒቱ እሷ 7 ወር ስትሆን 6 ወር 1 ወር ትበልጠዋለች መድኃኒቱ። ከዛ ያው 6 ወር ላይ አለቀ። ኢቭን የመድኃኒት ሳይድ ኢፌክት ማለት ትንሽ ነርሲንግም ስለተማርኩ ነው የማውቀው የፀጉር ሴሎችን ነው የሚዘጋው። ምንም አይነት ፀጉር ይኸው እግዚአብሔር ይመስገን ተሳፋት ሚታበቀ እግዚአብሔር ያሳሰብኩትን ነገር ሰጥቶኛል። አመሰግናለሁ። ለጌታ ክብር። ኪዳን ያለ ምን ይሆናል? ቃል ያለ ምን ይሆን? የዛሬ 2 ዓመት እስከ ዛሬ አገር ውስጥ ነበርሽ ወይስ ሌላ ሀገር ነበርሽ? እዚህ ሀገር ጌታ ይባርክ። ቅድም ያልኩት እኮ ለዛ ነው። እኔ አሁን ይሄኔ አካባቢ ብዙ ተጨንቄ ይሆናል ማለት ነው። ጌታ የዛሬ ያለችውን ሰምታችኋል። የዛሬ 2 ዓመት በፊት የመጀመሪያ ልጅሽን ወልደሽ 10 ዓመት ሆኗል። ኦልሞስት 9 ዓመት እና አንተ ስትጸልይልኝ እዚህ ጋር ሆዴን ስትነካኝ ላይክ በቦክስ እንደተመታ ነገር ነበረ። በጣም እንደዚህ ቋጥሮላ ነበር። እንደ ምንድነው ስትራፕ ነው ይባላል ምናምን ነገር ልጅ አልነበረሽ ድግምት አብልቶሻል። ከዛ በኋላ እኔ ይሄንን የተናገርኩሽ በመገለጥ ነው። አንቺ ለይሄንን ሁሉ ዓመታት ልጅ ስትፈልጊ ነበር እምቢ አለ። ከዛ ጋር እኔ ስጸልይልሽ ያ ቮሚት አድርጎ ወጣ። ከዛ ልጅ ጸነሽ። ደግሞ እሷ እንዳለችው ከሷ በላይ ባላውቁ እናንተ እርጉዝ ሆኖ መድኃኒት በዛ ላይ መውሰድ ማለት ይሄንን የመሰለ ልጅ መውለድ በምንም ታምራት አይቻልም። ነገር ግን በቃል ስለመጣ በትንቢት ስለመጣ ለጌታ ክብር ስጥዋ። በትንቢት ስለመጣ ነው እንጂ ይሄ ልጅ እንደዚህ የመሰለ ልጅ አይደለም። ጤነኛ ልጅ ሊወለድ አይችልም። በዚያ ሆና ያንን ሁሉ ኬስ አለፈች። ስለዚህ ይህንን ላደረገው እግዚአብሔር ታላቅ ክብር ታላቅ ጭብጨባ ይገባዋል። ለዘላለም በኢየሱስ ስም አሁንም እንደገና ሌላ ታምራት በሕይወትሽ ይሁን። አሁንም እንደገና ሌላ ታምራት በሕይወትሽ ይሁን። አሁንም እንደገና ሌላ ታምራት ይሁን። ይሄ ልጅ በድንቅ በሞገስ በጥበብ በነገር ሁሉ በኢየሱስ ስም እንዲያድግ ቃል አወጣ። ተፈጸመ። ለጌታ ክብር